ተለያይተን ስላላየን ነው። ለምንድን ነው የምወድሽ? እስኪ ራስን ጠይቀው። እሺ አንቺ ለምንድን ነው የምወድሽ? ስለምትወደኝ፣ ስለምታቀርበኝ የምፈልገው አይነት ሰው ስለሆንክ ነው። አይ አልጠላህም። እኔ ብዙ ነገር አግኝቼ አውቃለሁ። ብዙ ብር፣ በሚሊዮን የሚቆጠሩ ብሮች ነበሩ፣ ግን ምንም አያስደስትም። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ምሳሌ ክፍል 75 ይዤ መጥቻለሁ። ማህሌት ኪሱን በርብራ ስልክ አውጥታ ፓስዋርዱን ለመክፈት ስትሞክር ነበረ ዝና የተነሳው ማለት ነው። ምን እየሰራሽ ነው? ከዚህ ምን እየሰራ ነው ሲላታም አንተ ነህ ያመጣኸኝ ትለዋለች። አስክረሽ ምን አደረግሽኝ? ምን ውስጥ ነው ያለ ነው ሲላትም ሆቴል ውስጥ አልጋ ይዘን ነው ትለዋለች። እና ስልኬን ስትበረብር የነበር ለምንድን ነው ሲላትም ሰዓት ላይበት ነው ትላለች። ሰዓት ለማየት ብቻ ነው ወይስ ሲላትም ምን ልታይ ነው? ምን ልትበረብሪ ነው? እኔ አንቺን አላቅሽም እንዴ እያለ እሱም ሲጠይቃት ነበር። እውነት ዝናኔ ምንም አላየውም፣ ምንም ነገር ያደረኩት ነገር የለም፣ ሰዓት ብቻ ነው ያየው ስትልም ያንቺው ሲላት የኔ ስልክ ባትሪ ዘግቶ ነው ትለዋለች። በይ ውጭልኝ፣ አሁን ውጭልኝ ሲላትም ከሌሊቱ 7 ሰዓት ነው እንዴት ልወጣ እችላለሁ ስትልም እንትን ብለዋለች። እኔ ጋር ልታድሪ ነው? አይሆንም አይሆንም ሲልም እንግዲህ ይላታል። እሷም ትለምነውና እንግዲህ ለምነው አብረው ተኝታለች ማለት ነው። ማህሌት ቅድስትን በሀሳብ እንግዲህ ከምሳሌ ጋራ እያሰበች ናለች። ምሳሌም ትነቃና አባዬ ግን አይደውልልንም እንዴ ስትልም ትጠይቃታለች። ቅድስትም እናትሽ ነኝ፣ ከዚህ በኋላ እስከ መጨረሻው እኔ እናትሽ ነኝ፣ እናትሽ ሆኜ እኖራለሁ ስትልም ቃል ትገባላታለች። ቅድስት ህይወት ፍጻሜ ከአንቺ ጋር እሆናለሁ፣ እናትሽ ሆናለሁ ስትልም ለቅድስት ለምሳሌ ቃል ትገባላታለች። ቅድስት ማለት ነው። ምሳሌም ብድግ አድርጋ ከኛ ቤት አትሄጂም ወይ ስትልም ትጠይቃታለች። የትም አልሄድም፣ አንቺን ትቼ የትም አልሄድም ስትልም ትመልስላታለች። ቢረባትም ቢጠማትም ችግር ላይ ብትሆንም ላትተዋት ከቤትም ላትወጣ ትታት ላትሄድ ቃል ትገባላታለች። ምሳሌም እሺ ብላ ትቀበላለች ሀሳቧን ማለት ነው። ጭጭብ ሳትል አይወድም እሱ ትላታለች። ታዲያ ለምን ንፍሮ አሰሪም ትላለች። ንፍሮ ለቁርስ ስትልም ቅድስት ትመልስላታለች። ዝናም ጠዋት ላይ ሲነሳ ከማህሌት ጋር ተኝቶ ያገኘዋል። ከዛም በኋላ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ያማትብና አንቺ ምን አባሽ ነው ያደረግሽው እያለ የሚጠይቃት እኔ ምን አደረግኩ ስትልም ትመልስለታለች። ቆይ ይኸውልሽ አንድ ቀን አደርኩና 1000 ብር 1000 ቀን አብረሽ ብትሆኒ ላንቺ ምንም አይነት ፍቅር የለኝም ሲልም ይመልስላታል። ከዚህ በላይ አስገድዶ አብሮ ማደር በላይ አለ እንዴ ሲልም ይጠይቃት። አንተ ራስህ ሆነ ደውለህ የጠራኸኝ ስትልም ደግሞ ምንድነው እንደዚህ የምትሆነው ስትል ትመልስለታለች። እሱም ከሉላ ውጭ ሴት የሚባል እንደሌለ ይነግራታል። እሷም አውሬነህ ስትልም እንትን ትለዋለች። መሞቷል አንተ ምን ይጠቅምሃል ስትልም እንትን ትለዋለች። እሱም ቁሜ ወይም ሙቼ ነው፣ በተለይ ደግሞ ለሞገስ እድሜ ልኬን የማልተውና የማረሰው ነገር ሲልም እንትን እነሱ ጠፍቶ አለማቸውን እየቀጩ ነው። አንተ ግን እስከዛሬ ድረስ እሷን ትጠብቃለህ፣ አጠገብ ያለውን ነገር አታይም፣ የራቀ ነው የምታሰድር ስትልም ትለዋለች። በአንቺ ቤት በቃ ቅኔ ተናግረሽ ሞተሻል ይላታል ማለት ነው። በቃ አሁን አንቺ ውጭልኝ፣ እኔ መተኛ ትፈልጋለህ፣ ውጭ ውጭ ብሎም እሱ እንትን ይላታል ማለት ነው። እውነትም እነ ሞገስ አለማቸውን እየቀጭ ነው። በስመ አብ በጣም ደስ የሚሉት
አሁን ይዟት እየወጣ ነው ሆቴል ምናምን፣ ንፋስ እየተቀበለች ነው። ፀሐይ የናፈቃትን በሙሉ ነገር እያሳያት ነው ሞገስ። 10 አመት ያጣችውን አየር፣ ሰው የናፈቃትን፣ ፀሐይ የናፈቃትን፣ ጨረቃ፣ ሁሉ ነገር የናፈቃትን አሁን ከሞገስ ጋር ሆና እንግዲህ ፍቅሯን እያጣጣመች ነው። ይህን የመሰለ ውበት እንዴት ዝና ጨክኖ ግን ትናለ ቤት ዘግቶ ይውላል እያለ እንግዲህ እንትን ይላል። እንግዲህ ፍቅራቸውን በዚህ መልኩ ምሳቸውን እየበሉ እንግዲህ የልባቸውን እየተጫወቱ ነው ያሉት። መድብል በጣም ከባድ ሰው ነው በነገራችን ላይ በጣም ከባድ ነው ሲልም እንግዲህ እንትን ይላታል። እድሜ ልኩን ያው በእስር ቤት ማለት ነው ያሳለፈው ማለት ይቻላል ሲልም እንትን ይላታል። የብሩኬ ወንድም ሆኖ እስር ቤት መኖር አይከብድም ስትልም ትነግረዋለች። ያህን የተልከሰነከሰ ነገር አይደለም። እናም ዝና እንዴት እንደሚደርስባቸው ምናምን ማን ነበር መድብል ማለት ነው ለዝና ለሞገስ ነግሮታል። እንዴት እንደሚደርስባቸው በኤፍኤም ብር ሲያወጡ ስለሚረዱት በዛ እንደሚያገኛቸው ለሌላ ይነግራታል። በዚህ አይነት እኮ ስልካችን ጥልፎት ይሆናል። ስልካችን ቢጥልፍንማ እስከዛሬ ድረስ አይቆይም ነበረ ብሎም እንግዲህ ይላታል ማለት ነው። ማህሌትም ወደ ቤት መጣ። ምንም አይነት መረጃ እንዳልተቀበለች ትነግራታለች። እሷም ምንም እንዴት መብለሽ የእርግዝና መከላከያ እንዳትወስድ ትላታለች። አይ ሲጀመር ሰውየው በጣም ይወዳታል፣ ከሷ ውጭ ምንም ነገር እንትን አይልም፣ አንድ ውበቴን አይቶት አያቅም ስትልም ትመልስለታለች። እናም ዳጣም መድብል ጋር እያወራች ነበር። ቡርኬ እንዴት ነው ስትል ወንድሜ ደህና አይደለም፣ አንድ ነገር ሆኖ ከሆነ ብዙ ሰው ይሞታል ይላታል። እሷም ቡርኬ የሆነ ነገር ከሆነ ከማህሌትና ከዝና መሀል አርቅም ትላለች። እሱም ብዙ ሰው ይሞታል ግን ወንድሜ በጤናው አይመስለኝም የሆነ ነገር ሆኗል ሲልም መድብል ይናገራል ማለት ብቻ እግዚአብሔር ይጠብቀው ወንድሜ እንደዚህ ነው አያውቅም እያለ በንዴት ነገር ዳጣም በጣም ታስፈራለህ ትለዋለች። እኔም ለነካይ ሰው አለቅም ይላታል። ከያዝኩም ከነከስኩም እቆርጣለሁ ግን ታስፈራለህ ስትለው እንደዚህ ይላታል። እኮ ለዛ ነው ታስፈራለህ ብዬ የምልህ ትለዋለች ዳጣም ማለት ነው። በጣም ልጅ አለህ ሚስት አለህ እያለች ጠይቀው የለኝም ላትለካ እስር ቤት ነበርክ ስትልን ትጠይቀዋለች። በጥያቄ ታፋጥጠዋለች። ተነሽና ምሳ ስሪ በጥያቄ አታፋጭ ይላታል። እሷም ሽንኩርት ከከተፍክልኝ እሰራለሁ ስትለው በሳቅ ይስቅባታል ማለት ነው። እና ሽንኩርት ከተከተፈ ማን ያልሰራውም ይላት እና ላቅበትማ ታዲያ ብላም ትመልስለታለች ዳጣ። በጣም ሞገስን ታገኘውና ሰላም ተሰጣጣቸው። ተናፍቀኸኛል ትለዋለች። እሱም ናፍቀሽኛል፣ ቤተሰቦች ተመች እንደሄዳ የላላኔ ተመቹኝ፣ ግን አንደኛዋ እህቴ ግን ምንም አልወደደችኝም ምናምን ብላ ታጫውተዋለች። ዝና አያገኝም እንዴት ወጣ ስትለው ዝና አያገኝም እንዴት እንደተከታተለ ብታውቂ ሲለም እንግዲህ ይከታተላት የነበረውን እንዴት ሲያገኛቸው እንደነበረ ለዳጣ ይነግራታል። በእናትህ ያናወሬን ያላምነውን ስትል እንትን ትለዋለች። ብሩኬ ግን ጠፍቶ ቀረ አይደለ ትለው ይላታል። መድብል ደግሞ የሌለ ነክሷል ትለዋለች። ቡራ የሆነ አንድ ነገር ሆኗል እያለ ነው። ይህ ዝና የሆነ ሰውዬ ግን የሆነ ነገር አድርጎታል። ቤቱ አልተሸጠም መባሉ ራሱን የማልተዋጠልኝም እያለ እንትን ይላታል። መድብል ወይ ዝናን ወይ ማህሌት መያዝ አለበት ሲልም አለብን በል እንዴት እሱን ብቻ እንትን ትላለህ ስትልም ዳጣ ትነግረዋለች። አጎቴ ዛሬ ቅድስ ምን እንዳለች ልንገር ምን አለች ሲላት እንግዲህ ለአጎቴ ዛሬ ቁርስ ንፍሮ እንስራለት ስላት ሳቀችብኝ ትለዋለች። ንፍሮ ሲጀመር ይቀቀላል እንጂ አይሰራም ብሎ ይላታል። እሱ ማለት አሁን ልብስሽንም ቀይር የቤት ስራም ካለሽ የቤት ስራሽን ስሪና ወደ ምሽት ይዤሽ ወጣለሁ ብሎም እንግዲህ ምሳሌን ይመክራታል አጎቷ ማለት ነው። እናም የቤት ስራ አንድ ያግዛት ትጠይቀዋለች። አባትሽ ይሰራልሽ ነበር ስላት አይ አይሰራልኝም እኔም አልሰራም ስላት እንደ አባዬ ያደረገውን ነው ሁሉ ነው እንደምታደርግ ስትልም ትጠይቀዋለች። ሞገስም እንግዲህ አገቶት ቢሆንም እኮ እስከ ዛሬ ድረስ ይናገር ነበረ። ሲጀመር ዝና የሚፈልገው ሉላም ብቻ ነው ሲልም እንግዲህ ለዳጣ ይነግራት። ታዲያ ምንድን ነው ሲልም እንግዲህ ይመካከራሉ ማለት ነው።
ዳጣም እንግዲህ ህይወት እኔ በጣም ጠፍቶኛል መሞት አልፈልግም ስትልም ለሞገስ ትነግረዋለች። የምትፈረው በህይወት ላይ የሆነ አላማ ሲኖርህ ነው ስትልም ዳጣ ለሞገስ ትነግረዋለች። ኤፍራታም ለመድብል ደውላ አብሮ እንዳደረች ትነግረዋለች። እናም ምንም መረጃ ምናምን እንዳላመጣች ትነግረዋለች። የሆነ ምስጢር እንዳለ ነግራታለች። ግን ምስጢሩ ምን እንደሆነ ደግሞ አልነገረቻትም እና ያንን እንድታጣራና እንደምንም ብላ ማወቅ እንዳለባት ይጠይቃታል። እናም መድብል ማታ ላይ እሷ ስታወራ ደውሎ ክፍቱን እንድትተውና የሚያወሩትን እሱ እንደሚሰማ ያስጠነቅቃታል ማለት ነው። እሷም ትስማማለች። ለጓደኛውም ደውሎ እያወራው እያለ እንኳን ፈጣሪ ያስፈታ ሳልልህ ሲልም ይጠይቀዋል። እሱም ይቅርታ ማደርግልህ የሆነ ነገር ስታደርግልኝ ነው ሲለውም በቀላሉ እንትን አይደለህም ሲል ጠይቀዋል። እናም ብሩኬም ሰሞኑን ጠፍቷል ተሰውሯል እያለ ጓደኛውን ያዋየዋል። ስልኩም አይሰራም፣ አድራሻውም ተሰውሯል እያለ ያማክረዋል። ዝም ብዬ ስገመት የሆነ ችግር ውስጥ እየገባ ይመስለኛል። እናም አንተ የሆነ ነገር አድርግልኝ፣ አንድ ነገር አድርግልኝ ሲልም ይጠይቀዋል። ለፖሊስ አመልክተሃል ወይ ሲለውም አዎ አመልክቻለሁ፣ ግን ምንም ነገር የለም ሲልም ይጠይቀዋል። እናም እኔ ምን እንዳግዝህ ነው የምትፈልገው ሲለውም ብሩኬ ልጁን ያሳከመው ቤቱን ሳይሸጥ ዝም ብሎ ነው እንትን ያለና ብዙ የተፈጠረውን ነገር አናቅም። ግን እኔ አሁን ስገምት ችግር ውስጥ የገባ ይመስለኛል። ይህን ታክል ሚሊዮን ብር ውስጥ ማን አስገባለት? አካውንት ውስጥ ማን አስገባለት? ይህን ታክል ሚሊዮን ብር ባንኩ ስለገባ ማን አስገብቶለት ነው? በዛ ላይ ቤቱ አልተሸጠም እያለ ለጓደኛው ወራውን እና ይህን አድራሻ እንደምንም ብለህ ፈልገህ አገኝልኝ ሲል ለጓደኛው ያያል። እሱም እሺ ችግር የለም ብሎ ከዛም በኋላ ይቅርታ እንዳደረገለት ይጠይቃል። እርዳታውን ካገኘ በኋላ ማለት ነው። ሉላና ሞገስ እንግዲህ በፍቅራቸው ፍቅር ማለት ግን እንዴት ነው ደስ የሚለው። ለምን አፈቀርሽ ለምን አፈቀርሽ እየተባባሉ ይጠያየቃሉ። ስለምትወደኝ፣ ስለምታፈቅረኝ፣ ስለምታስብልኝ፣ ስለምታከብርልኝ ትለዋለች። እሱም እንደዛ ይላታል። እናም አንዳንዶቹ ፍቅር የለም ብለው ይላሉ። የኛ ፍቅር ያላዩ እያለችም እንትን ትላለች። ከዛ እኔ የምጠላሽ ግን ከናቅሽኝ ነው ሲልም ትላለች። ሲጀመር አንተ የምትናቅ አይነት ሰው አይደለህም ስትልም ሉላ ትመልስልታለች። ግን ለምንድን ነው ወንዶች ግን ትምትል ስትልም አይ እኛ ወንዶች የሚንቀን እንድንናቅ ወይም እንድንል አንፈልግም ሲልም ይነግራል። ኤፍራታም እንደተባለችው እንግዲህ ማህሌትን ስታወጣጣ ለመድብል ትደውልና ቦይሱን ታሰማዋለች እና ማህሌት ሳትነግራት ትቀራለች። ከዚህ በኋላ ስህተት መስራት አልፈልግም፣ ዝና እንዳለኝ ነው የማደርገው። ግን በፊት ቤቱን ሳይሸጥ እንዴት እንዳሳከማት ንገሪ ስትላት ምን ቤት ትላታለች። እዚህ በኋላ ስህተት አልፈልግም። ታዲያ እሱ አውቆ እንደዚህ እያለች ለምንድን ነው አንቺ እሱ ሚስጥር የምትደብቂ ስትልም ኤፍራታ ለማህሌት ትጠይቃታለች። እናም ሳትነግራት ታልፋለች ማለት ነው። መድብልም ወንድሜ ምን ሆንክብኝ? የእናትህ ልጅ ተጨንቅ ያለው ድምፅህን አሰማኝ እያለ ሲማጸንም ነበረ። ማህሌት ምሳሌ የምመጣ አጎቷ ጋር እያወራች ነበርና ቲያትሩን ስር የለኝ እስኪ እና እሸልምሻለሁ እያለም ያጫወታታል ማለት ነው። እና አፄ ቴዎድሮስ መስለሽ ነው መስራት ያለብሽ እያለ እንዴት እንደ መስራት እንዳለባት ቲያትሩን ይናገራታል። እጅህን ስጥ እያለ የቴዎድሮስን እንትን አኳኋንና ቲያትሩን እያሳያት ነበረ። እሷን ቲያትሩን ስትሰራ ዘራፍ ወንዱ እያለች ትፎክርለታለች ማለት ነው። በጣም ቲያትሩን አልሰራሽውም ቴዎድሮስ፣ በጣም አልሰራሽውም፣ እንደዛ ነው እንደ ያስተማርኩሽ ሲልም እንትን ይላታል። ማህሌትም ህልም ስላየች ቁጭ ብላለች። ሙሉሽ ነው በጧቱ ተነስተሽ ቁጭ ስትላትም የሚያስጠላ ህልም አየሁ፣ ዝና ጉድጓድ ውስጥ ሲከተይ አየሁ
ደግሞ ፊልም ውስጥ ያየኋቸው አስፈሪ ጅቦች አሉበት ስትልም ትናገራለች። ይህማ ህልም አይደለም ትላታለች ኤፍራታ። አትቀልጅ ስትልም ትላታለች። ፈጣሪ አስቀድሞ ነው እንደ በህልም የሚነግርሽ ስትልም እንትን ትላታለች። በየትኛው እስማ በየትኛው ጽድቄ በየትኛው ስራዬ ነው እያለችም ትላታለች። ወደ ጉድጓድ ሲከተኝ አቋርጬ ነቀሁ ትላታለች ማለት ነው። በይ በቃ ተመልሰሽ ተኝና የጀመርሽውን ህልም ጨርሽ ትላታለች ኤፍራታ። ወይኔ ጉደኛ የሆነች ልጅ ማለት ነው። ማህሌትም እንግዲህ ሰግታለች፣ ቁጭ ብላ እያሰበች ነበር። እና ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበር። ስለነበረን ቆይታ ከልብ አመሰግናለሁ።